ብስምላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቲክቶክ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ የሆነ ነገር ይዤላችሁ መጥቻለሁ። ሁል ጊዜም የሆነ ነገር ይዤላችሁ ነው የምመጣ። በነገራችን ላይ ማታ እንዳያችሁት አስሬ ሱቅ ወስዳኝ ሻምፖ፣ ክሬም በቃ የተመሳሰሉ ኮፌ፣ ጡት መያዣ በጣም ቸግሮኝ ነበረ። በነገራችን ላይ ነበረኝ፣ ግን ያም ሆኖ ሁሉም ቦታ ሲገዛ ልኬን አላገኝም ነበርና አጋጣሚ ነገር ሆኖ ሱቅ ይዛኝ ስትሄድ አገኘ ነው። بس عاقد مدام معلش واحد بس አልኳት። لا ما يصلح مش واحد كنتي اثنين كنتي ثلاثة مو مشكلة አለችኝ። بس عمي شيء قدي ካለችኝ አዎ አልኳት። አልሐምዱሊላህ መብሱጥ ሆና ገዛችልኝ። አላህ ይረዝቃት ያ ረቢ፣ ርስቁን ይወፍቃት። በመጀመሪያ ደረጃ መዳሞች እንደዚህ አይነት ነገሮችን ሲያደርጉልን እኛ ምን ስናደርግላቸው ነው? ምን ስናስደስታቸው ነው? አሁን ቴክኖሎጂ ነውና በየቤቱ ካሜራ አለ፣ በየቤቱ አለ ያያሉ። ውጪም ቢወጡ ራሱ የምንሰራው ነገሮችን በጣም ይከታተላሉ። ያ ስለሆነ ጥንቃቄ ማድረግ አለብን። ስራችን በስነ ስርዓት መስራት አለብን። ስራ በምንሰራ ሰዓት ስልካችን አስቀምጠን ስራችን መስራት አለብን። በስራችን ላይ ትኩረት መስጠት አለብን። ለምን መዳም ደስ እንደሚላት ቤቷ ንጹህ ሆኖ በቃ የምታይ ነገር ሁሉ ደስ የሚል ነገር ስትሆን ወላሂ ነው የምላችሁ ትደሰታለች። ማንም ነገር ምንም ነገር እንኳን ስጦታ እንኳን ባትሰጣችሁ ክብር ትሰጣችኋለች። ከክብር በላይ ደግሞ ምንም ነገር የለም። አንድ ሰው በክብር ነው የሚደራደረው። ዛሬ ከምናገኘው ይልቅ ነገ የምናገኘውን ይሻላል ብለን መመኘት ነው ያለብን። ምኞት ደግሞ ማንም አይከለክልም። ንጹህ ሆነን በንጹህ ልብ ስራችን መስራት አለብን። የተሰጠንን አደራ ማድረስ፣ መከበር፣ ክብር ማድረግ አለብን። አንድ መዳም ቤቷ ስንሰራ ማዳመጥ አለብን። የምትለን ነገር መስማት አለብን። ያጠፋን ነገር ይቅርታ መጠየቅ አለብን። ማለትም ቤቷ ነን ያለ ነው። አሁን አንዳንድ እህቶች ገዛችሽ እንዴ ቀጠረችሽ እንጂ የሚባል ነገሮች አሉ። ከቀጠረችኝ እንደገዛችኝ እኩል ነው። ወር ከሞላ በኋላ ደሞዝ የሚቀበል ከሆነ ወር ሳልሞላ ምንም ነገር ማላገኝበት ነገር ከሆነ እንደ ግዢያ ይባላል። ከመሽጠት ያልተናነሰ ስራ ነው መስራት ያለብን። ለልባችን አሳምነነው ነው መስራት ያለብን። ንጹህ ስራ ስንሰራ ንጹህ ነገሮችን እናገኛለን። በመቀጠል የትላንትናው ገርሟችሁ ነበረ። ይሄ ሁሉ ስጦታ ገዛችልኝ። ከእንደገና ሀዲያ 100 ሪያል ሰጠችኝ። ዛሬ ደግሞ የበለጠውን ይዛልኝ መጣችና ጥሩ ስራ ስንሰራ ጥሩ ነገሮች ናቸውና የሚያጋጥሙን እና ያ ስለሆነ አባካችሁ መዳም ቤት ስትሰሩ በንጹህ ልብ ንጹህ ስራ ስሩ። ስልካችሁ ዘግታችሁ በቅድሚያ የሚያስፈልገው ነገሮችን አድርጉ። እና ዛሬ ደግሞ ያመጣችልኝ ስጦታ በጣም የሚገርም በጣም የምመኘው የነበረ ነው። ይሄ እንደምታዩት በጣም ምርጥ ሎሽን ነው። በጣም ምርጥ ክሬም ነው። እነሱ ራሳቸው የሚጠቀሙት ነው። ሰውነትን ያለሰልሳል። ይሄ እንደምታዩት ሽቶ ነው። ተመሳሳይ አንድ አይነት ማሻአላ ቢስሚላ ተባረከ ረህማን። ይሄ ደግሞ ሻምፖ ነው ወይም ደግሞ ምንድነው አላውቀውም፣ አላወኩትም፣ ግን እጠይቃታለሁ። ሻምፖ ይመስለኛል። አኪድ ኢንሻአላህ የገላ ሻምፖ ይመስለኛል። እና በጣም ደስ የሚል ስራ ስንሰራ ደስ የሚል ነገር እናገኛለን። ከዛም የበለጠ ደግሞ ትልቅ ነገር ላሳያችሁ ነው። ልብ ብላችሁ ጠብቁ። ይሄንን የሰጠችኝ መዳም አዲስ የመጣኋት ናት። አላህ ርስቁን ይወፍቃት፣ ጥሩ ነገሩን አላህ ይወፍቃት። የኔ መዳም ራሱ ስትሳፈር ፈትሕየ ላ ትካፊን هذا مدام أنا أودي لك إياه حبيتها كتير كتير كويسة. إن شاء الله تنبسطين معاها. إن شاء الله ما تستحين كل شيء زي أنا كتير كويسة كتير مبسوطة. تصيرين مبسوطة معاها إن شاء الله. انتبهي لحالك ብላኝ ነው መዳሜ የተሳፈረችና አላህ በሰላም በደስታ ይመልሳት። አልሐምዱሊላህ ማገሰረትኒ زي أختها بس زي سمسم مدام. أنا مدام كل شيء هدية. لما تحطيني دائما بصور، لما تحطيني أطر أصور، تحطيني ملابس دائما بصور. دحين كمان هذا لمدام حطتني هدية بصور. በጣም ትከታተለኛለች፣ ቲክቶክን ታየዋለች እና በጣም ነው ደስ ያለኝ በጣም
ርስቁን አላህ ይወፍቃት ኢንሻአላህ። ቢስሚላሂ ረህማን ረሂም ዱዓ አድርጉላት። ከዛም በላይ ደግሞ ምግብ ጠዋት ጀምረሽ ምግብ አልበላሽም ብላ ምግብ ይዛልኝ መጣች። ስጋ በየአይነቱ ሩዝ፣ በቃ ምግብ ሳትበይ ለምንድን ነው የምትሰሪ? ልጇ ሲመጣ ፈትሕያ አከልቲ ሸይ ይለኛል። በጣም ነው የምደሰተው ማለት ነው። እኔም ደግሞ ማንጎ ይዤ መጥቼ ነበረ። ማንጎ እናንተን ሊበላ ይዤ መጥቼ ነበረ እና ይሄ ሁሉ ነገር የምናገኘው በራሳችን ነው፣ በራሳችን ነው። እኛ የምንሰጣቸው አህል ልክ አረቦቹ ይሰጡናል። ስራችን በአግባቡ ስንሰራ፣ በስነ ስርዓት ስናደርግ፣ ክብር በቃ አለ አይደለም አማና አድርገን ቤታቸውን በስርዓቱ እንደራሳችን አጽድተን ምን ብለን ከልባችን ስንሰራ የልባችንን እናገኛለን ማለት ነው። በዚህ አጋጣሚ ዱዓ አድርጉላት፣ እኔም ዱዓ አድርጉልኝ። አላህ ይወፍቃችሁ። እንዲሁም ደግሞ ስራ የሌላችሁ እህቶች አላህ ምርጥ ስራ ይስጣችሁ፣ የራሳችሁ የሆነ ርዝቅ ይስጣችሁና አመሰግናለሁ። ሼር እያደረጋችሁ ደስታዬ ደስታችሁ ከሆነ የተለመደችው አንድ ቁጥር ጻፉልኝ። እወዳችኋለሁ።